በዓሉ የሰላም የፍቅር የአንድነት በዓል ይሆንልን። በዛሬው መርሃ ግብራችን የምንመለከተው ስለ መስቀል አጠቃላይ ምንነት ነው የምናወራው። ከመጀመሪያው መስቀል ምንድነው ታሪካዊ አመጣጡ ወይስ ደግሞ መስቀል የሚባለው እንዴት ይገለጻል? በኦርቶዶክሳውያን እይታ በኦርቶዶክሳውያን አስተምሮ መሰረት የኦርቶዶክሳውያን ሊቃውንት ምን ብለው ነው የገለጹት የሚለውን እንመለከታለን። መስቀል ማለት ልክ በተቅርጽ ያለ የተመሳቀለ ቅርጽ ያለው ማለት ነው። ይሄን መስቀልን በትክክል ለመረዳት ሁለት ኩነቶችን ማየት ያስፈልጋል። አንደኛ በብሉይ ኪዳን የነበረው መስቀል እና የሐዲስ ኪዳን መስቀል ብለን በሁለት ልንከፍለው እንችላለን። መስቀልን በብሉይ ኪዳን የነበረው መስቀል መቀጣጫ መስቀል ነበረ። ወንጀለኞች፣ ጥፋተኞች፣ ወንጀል የሰሩ በደል የሰሩ የሚቀጡበት የወንጀል መቅጫ ነው መስቀል። ይሄ ማለት በብሉይ ኪዳን የነበረው ማለት ነው። እንደ ማሳያ አንድ እንኳን እናንሳ ብንል በመጽሐፈ አስቴር የተጻፈ አንድ ታሪክ እናገኛለን። እነ ሐማን እነ አስጤክስን እነ መርዶክዮስን እነ አስቴርን እናገኛለን። ከዛ ውስጥ አይሁዳውያን ወይም ደግሞ የይሁዳ ሕዝብ በሙሉ ሞት ታውጆበት እንደነበረ ይነግረናል። ከዛ ውስጥ ግን መርዶክዮስ የሚባለው ሰው በመስቀል ላይ ተሰቅሎ እንዲሞት ነው የታወጀበት። በመስቀል ላይ ምን ስለሆነ ወንጀል እንደ ወንጀለኛ ነው ተብሎ ስለታሰበ ባገዛዙ በዛ ተሰቅሎ እንዲሞት ነው የታወጀበት። መስቀል ተዘጋጅቶ እዛ ላይ ተሰቅሎ እንዲሞት ነበር የተዘጋጀው እንጂ በመጨረሻ ያው ሐማ በመርዶክዮስ መስቀል ወንጀለኛ በመሆኑ ምክንያት መርዶክዮስ ሳይሆን ሐማ ወንጀለኛ ሆኖ ተገኝቶ በመስቀል ላይ እንደተቀጣ መጽሐፈ አስቴር በደንብ አድርጎ ያስነበበናል። ይህ የሚያሳየው በኦሪት መስቀል የሚያገለግለው ለመቀጣጫ አይነት ነበረ። ስለዚህ ያ ለዛ የሚያገለግል ወይ ደግሞ ለዛ ነበር የሚጠቀሙበት። በአሁኑ የሐዲስ ኪዳን ግን መስቀል ምልክት ነው። መስቀል የድህነት ምልክት ነው። በኦሪት መጽሐፍት በነቢያት መጽሐፍት ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩ ሰዎች ምልክትን ሰጠሃቸው፣ ከሚወረወር ቀስት ከማብስቶም ገጸ ቀስት ከሚወረወር ቀስት ይድኑ ዘንድ ከሚወረወር ቀስት ምን ይሉ ዘንድ ይድኑ ዘንድ። ስለዚህ ምልክት ነው። ከተወረወረ ከዲያብሎስ ቀስት፣ ከዲያብሎስ ፍላጻ፣ ከዲያብሎስ ሽንገላ፣ ከዲያብሎስ ከተላከ ጦር የምንድንበት ስለሆነ ወሀብኮሙ ትምህርተ ለእለ ይፈርሁከ ተብሎ ተነግሯል። ስለዚህ የሐዲስ ኪዳኑ መስቀል ብለን ስንናገር የምናወራው ስለሚያድነው መስቀል ነው። ለዛ ነው ቤተክርስቲያን መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ ብለን የምንናገረው። ለዛ ነው የምንጸልየው። መስቀል ኃይላችን ነው። መስቀል መጽናኛችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ብለን የምንናገረው። በሐዲስ ኪዳን ላሉት ክርስቲያኖች መስቀል መቀጣጫ ሳይሆን የዳንበት ስለሆነ ነው። ታሪኩን ማንሳት ስንፈልግ እንግዲህ የሰው ልጅ በሙሉ በጥንተ በደል ምክንያት እግዚአብሔርን ያክል አምላክ ጌታ መጋቢ ገነትን ያክል ከተማ አጥቶ በዛ ፈንታ የሲኦል በስጋው የስጋ መከራ በነፍሱ ደግሞ በሲኦል መከራን እየተቀበለ ይኖር ነበረ። ነፍሱም የማያርፍበት ስጋውም የማያርፍበት ዘመን ማለት የብሉይ ኪዳን ዘመን ነው። በዚህ ምክንያት ድህነትን ይፈልጉ ነበር። እንደውም ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የትኬ መድኃኒት እንተ ሐሰስዋ ወወድዋ ነቢያት፣ ነቢያት የፈለጓት የመረመሯት የናቋት መድኃኒት ይችናት መስቀል ስለሆነ ነው ብለው የተናገረው መስቀልን ነው የናፈቁት።
የምን መስቀል ብትሉ ክርስቶስ የሚሰቀልበትን መስቀል ሽተውታል፣ ናፍቀውታል። ይህ ብቻ ይህንን ተናግረውታል፣ ምሳሌ መስለውለታል። ለመስቀሉ ትንቢት ተናግረዋል። እንዲህ ይላል፣ በእውነት ደዌያችንን ተቀበለ፣ ሕማማችንን ታመመ፣ ስለኛ በእውነት ቆሰለ ብሎ ኢሳይያስ በደንብ አድርጎ አብራርቶት እናገኛለን። ሌሎችም በምሳሌ መስለው እናገኛለን። እንግዲህ ኢያሱ በጦሩ ላይ መስቀል ምልክት አድርጎ ይዋጋ እንደነበረ እናገኛለን። ሙሴ ደግሞ እባብ የነደፋቸው ሰዎች ኢላማ አዘጋጅቶ ወይ ደግሞ ከባብ የተሰራ ኢላማ አዘጋጅቶ ያንን ሲያዩ መስቀሉን ሲያዩ እንደሚድኑ በኦሪት መጽሐፍ ተጽፏል። በሐዲስ ኪዳንም ያን አብነት አድርጎ ክርስቶስ አስተምሯል። ስለዚህ በኦሪት በብሉይ ኪዳን የነበሩ ሰዎች ይህን መስቀልን በተለያየ ምሳሌ ሲገልጹት ነበረ። የነሐሱ እባብ ተብሎ የተጠቀሰው የመስቀል ስለሆነ ማለት ያንን ያዩ ሁሉ ድነዋል። አሁንም መስቀሉን አርማ አድርገው የሚያዩ ሁሉ ድነዋል። ስለዚህ ይሄ ነው የደህናችን። ሁለተኛ ለሐዲስ ኪዳን ለኦርቶዶክሳውያን መስቀል አርማችን ነው። የክርስትናችን አርማ፣ የሃይማኖታችን አርማ፣ የህይወታችን ሁሉ አርማ ነው። ለዛ ነው መስቀልን በአንገታችን፣ መስቀልን በልባችን፣ መስቀልን በእጃችን አንግተን እግዚአብሔር የምናከብረው። ሌላው ሐዲስ ኪዳን መከራ ነው። መከራ መስቀሉን ተሸክሞ የማይከተል ቢኖር ለእኔ ሊሆን አይገባም። በልቡ የያዘውን መስቀል፣ በአንገቱ ያሰረውን መስቀል፣ በእጁ የያዘውን መስቀል በመከራ ደግሞ አሁንም ይተረጉመዋል ማለት ነው። በመከራ ይተረጉመዋል። ይሄን የምናየው መስቀል በራሱ የድህነት የመከራ የድህነት ሆኖ የተሰጠው በመከራ ስለሆነ ነው። ማሳያ እንግዲህ ክብርና ምስጋና ኮቴትና ውዳሴ ለእኛ ይግባውና ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው የሰው ልጆች ለማዳን ነው። ለሰው ልጆች ድነት ነው። ለዚህ የመጣው ቅድም እንዳነሳው የቲኬ መድኃኒት ታስዋዶ ወድዋ ነቢያት ያሉትን ነቢያት የፈለጉትን የክርስቶስን ያቺ የድነት የመጨረሻዋን ጊዜ ነው። ከልቶስትራ እስከ ቀራንዮ ያለው ጉዞ ክርስቶስ የተሸከመው እርጥብ መስቀል ነው። በዚያን ጊዜ አይሁዳውያን ካህናት፣ በዚያን ጊዜ ያሉ ሰዎች ክርስቶስ እንደ ወንጀለኛ ስለቆጠሩት እርጥብ መስቀል አሸከሙት። እርጥብ መስቀል ያ ብቻ አይደለም፣ በወንበዴዎች መካከል የወንበዴዎች አለቃ አስመስለው ሰቀሉት። በጣም የሚገርመው ይሄ ነው። ይሄ ለማንም የተከፈለ አይደለም። ለብዙ ሰዎች ለብዙዎቻችን የተከፈለ የተደረገ ፍቅር ነው። እግዚአብሔር ለእኛ ፍቅሩን የገለጸበት ነው። ሁለት መንገድ ፍቅሩን ገልጿል። አንደኛው በመፍጠርና በመመገብ፣ ሁለተኛ ደግሞ በመስቀል ላይ በመሰቀል። ለዛ ነው ኦ ፍቅር ዘመጠነ ዘፍቅር፣ ኦ ትሕትና ዘመጠነ ዘትሕትና። ይህ አይነት ፍቅር ምን አይነት ፍቅር ነው? ይህ አይነት ትሕትና ምን አይነት ትሕትና ነው አይደል? እስከ ሞት ድረስ እስከ መስቀል ድረስ የሚያደርስ ትሕትና ምን አይነት ነው? የሚያደርስ ፍቅር ምን አይነት ነው ብሎ ሊቁ ቅዱስ ዮሐንስ አፈወርቅ በቅዳሴው እንዳስቀመጠው ማለት ነው። እና እግዚአብሔር ለሰው ልጆች የከፈለው ፍቅር ያ መከራ ነው። መጨረሻም እስከ መስቀል አድርሶታል። እንግዲህ በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ለተቀበዘበዙ ሰዎች፣ እረኛ ለሌላቸው ሰዎች እረኛ ሆኖ ስለ በጎቹ ብሎ ራሱን አሳልፎ የሰጠበት ነው መስቀል። አይ በጣም ይገርማል። ራሱን አሳልፎ የሰጠበት ስለ እረኞች ብሎ ስለ ጠፋን ስለኛ በጎች ብሎ ራሱን አሳልፎ የሰጠ ነው። በወንጌልም እንደተናገረው ዮሐንስ ወንጌል ላይ አነ ውእቱ ኖላዊ፣ እኔ እውነተኛ እረኛ ነኝ፣ እውነተኛ እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ብሎ እንደተናገረው ነፍሱን አሳልፎ በመስቀል ላይ ሰጥቶ አሳይቶናል። በዚህም መስዋዕት ሰዊ እሱ፣ መስዋዕት ተቀባይ እሱ፣ መሰዊያ ደግሞ መስቀልን አድርጎ መስዋዕት አቅራቢ ደግሞ ራሱ ሆኖ መስዋዕት ሰዊ፣ መስዋዕቱ፣ መስዋዕት ተቀባዩ፣ መስዋዕት አቅራቢ፣ መስዋዕት መሰዊያው ደግሞ መስቀል። መስዋዕት ሰዊውም ክርስቶስ፣ መስዋዕት ተቀባዩም ክርስቶስ፣ መስዋዕቱም እርሱ፣ መስዋዕት አቅራቢውም እርሱ ክርስቶስ ሆኖ መሰዊያው ግን መስቀል ነበር። መንበሩ መስቀል ነበር። መንበሩ ላይ አድርጎ ስጋውን እና ደሙን ሰጠን። በጸሎተ ሐሙስ ላይ እንካችሁ ይህ ስጋዬ ነው ያለውን በዕለተ ዓርብ ላይ አረጋገጠልን ማለት። በዛም
የአዳም ድነት እንደተፈጸመ ሲያረጋግጥ ተፈጸመ ብሎ ነፍሱን ከስጋው የለየው በመስቀል ላይ ሆነ። ስለዚህ የሐዲስ ኪዳን መስቀል ዋጋ መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ዋጋ የከፈለበት ጌታችን የተሰቀለበት የጌታ ደም የፈሰሰበት የጌታ ስጋ የተቆረሰበት ስለሆነ እኛ ክርስቲያኖች እጅግ እናከብረዋለን። መድኃኒታችን ስለሆነ፣ አርማችን ስለሆነ፣ ህይወታችን ስለሆነ፣ ቤዛችን ስለሆነ፣ ሰላማችን ስለሆነ መስቀል የያዘ ሁሌም ሰላማዊ ነው። በአዲስ ኪዳን መስቀል የሰላም ምልክት ሁሉ ሆኖ ሲታወጅ ይኖራል፣ ይታወጃል፣ እስከ ዳግም ምጽአት ድረስ ሲታወጅ ይኖራል ማለት ነው። እዚህ አጠቃላይ የሐዲስ ኪዳን መስቀል ይሄ ነው ጠቅለል ስናደርገው። በዚህ ምክንያት ሁላችንም በአንገታችን በእጃችን፣ ካህናት በእጃቸው፣ ምዕመናን በአንገታቸው፣ እንዲሁም ደግሞ በልባችን የያዝነውን በአንገታችን ምስክር አድርገን እናስረዋለን። በዚህ ያሰርነውን ደግሞ በአንደበታችን እንመሰክረዋለን። በዚህ በሶስት ጉዳዮች ያምነን የገለጽነውን ደግሞ መከራ ሲመጣ፣ ፈተና ሲመጣ ለሃይማኖታችን በፊት ተጋድለን እናሳየዋለን። ለዛ ነው መስቀልን ተሸክሞ የማይከተል ለእኔ አይሆንም፣ ሊሆን አይገባም የሚለውን ቅዱሳን አባቶቻችን ሰማዕታት፣ ደናግል፣ መነኮሳት ተግብረውት እናገኛለን። በአጠቃላይ የመስቀል ነባራዊ ሁኔታ ይሄ ነው። ጠቅለል ስናደርገው መስቀል ለኦርቶዶክሳውያን አርማ ነው። ለኦርቶዶክሳውያን የመዳን ምልክታችን ነው። ለኦርቶዶክሳውያን ሰላማችን ነው። ለኦርቶዶክሳውያን ቤዛችን ነው። ለኦርቶዶክሳውያን ደግሞ ኃይላችን ነው፣ ጉልበታችን ነው። አጋንንትን ድል የምናደርጋበት ኃይላችን ሌላ ኃይል የለንም። እንደ ዓለማውያን የጦር መሳሪያ የለንም፣ ጀት የለንም፣ ሌላም የጦር መሳሪያዎች የለንም። ለኦርቶዶክሳውያን ለክርስቲያኖች አርማቸው መሳሪያቸው መስቀልና መስቀል ብቻ ነው። መስቀልና መስቀል። ስለዚህ ይሄ ነው መስቀል ለኛ ይሄ ነው። ለዛ ይሄ ስለሆነ ነው መስቀሉን በተለየ ሁኔታ የምናከብረው። ይሄ ስለሆነ ነው መስቀሉን በተለየ ሁኔታ የምንገልጸው። በቤታችን በቤተ ክርስቲያን የመጨረሻ ጉልላት ላይ በንዋያተ ቅድሳቱ ላይ በምንንቀሳቀስበት ሁሉ ስናማተብ ሁሉ የመስቀል ቅርስ እንሰራለን። እንደውም ቸክ ብታረጉ ብታስተዋሉ እጃችን ትምህርተ መስቀል እንደብንዘረጋ እኛ በራሳችን መስቀልን የምንገልጽለን። ሰው ራሱ በመስቀል ቅርጽ የተፈጠረ ነው። እንዲህ ብንዘረጋ መስቀልን የምናሳየን እና የምንገልጸው መስቀል ለእኛ ትልቅ ኃይላችን ስለሆነ ነው። መልካም ሌላ ጉዳይ የምናነሳ እንግዲህ መስቀልን ካወሳን መስቀልን በተለየ ሁኔታ የምታከብረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናያለን። ከደመራው እስከ በዓሉ ድረስ ማለት ነው። በተለየ ሁኔታ መስቀል ደምራ ነው የምታከብረው። በጣም ነው የሚገርመው የታሪክ እኔ በጣም ብዙ ታሪኩን አላነሳም። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ከክርስቶስ ተሰቅሎ ዮሴፍና ኒቆዲሞስ ከመስቀል አውርደው በመቃብር ከቀበሩትና ክርስቶስ ከተነሳ ካረገ በኋላ በጣም ብዙ ገቢረ ተአምራትን ያደርግ ነበር። ክርስቶስ የተሰቀለበት መስቀል እንኳን ክርስቶስ የተሰቀለበት መስቀል ክርስቶስ ያደረባቸው ቅዱሳን እንኳን ገቢረ ተአምራት ያደርጉ አይደል? በእኔ ብታምኑ አይደል እኔ ያደረጉትን ታደርጋላችሁ፣ ይልቁንም ከኔ በላይ ተአምራትን ማድረግ ትችላላችሁ ብሎ የተናገረው እኮ መድኃኒዓለም ክርስቶስ ቃል እግዚአብሔር ቃል ምን አይልም አይታበይም፣ አይዋሽም እግዚአብሔር ሰው ስላልኳል። ስለዚህ የጌታ መስቀል በደንብ የጌታ መስቀል ጌታ የተሰቀለበት መስቀል ብዙ ገቢረ ተአምራትን ያደርጋሉ። ለዚህም ያን መስቀል ያመሰግኑታል፣ ያከብሩታል፣ ይሰግዱለታል አይደል? እግሮቹ ለቆሙበት ስፍራ እንሰግዳለን እንዳለው ዳዊት እግሮቹ የቆሙበት ስፍራ ደግሞ መስቀል ስለሆነ ለዛ ይሰግዳሉ። ያ እግሮቹ የቆሙበት ስፍራ ደግሞ መድኃኒት ሆኖ እናገኘዋለን። ይህ ሲሆን መቼም እነዚህ አይሁዶች በጣም እንደምታውቃቸው አይደል በጣም ክፉዎች ናቸው። መጀመሪያ ሰቀሉት፣ ሁለተኛ ደግሞ መቃብሩን አስጠበቁት፣ ሶስተኛ መቃብሩ ተሰርቋል፣ ስጋው የክርስቶስ ስጋ ተሰርቋል ብለው አሰሩ። በኋላ ክርስቶስ ካረገ በኋላ እንኳን በጣም ነው የሚገርመው መስቀሉ በጣም ብዙ ታምራትን ድውያንን ሲፈውስ እውራንን ሲያበራ አይተው
እውሮች ለምን አይናቸው በራላቸው? አንካሶች ለምን በእግራቸው ሄዱ? ጎባጣዎች ለምን ቀኑ ብለው ለምን ቀጥ ብለው መሄድ ቻሉ? ዳኑ ብለው ቀኑባቸው። በክርስቶስ መስቀል ላይ እንደገና ጠላት ሆነው ተነሱበታል። ያጣጣሉ እኮ ጠላት ሆነው ተነሱ። ከዛ ምን ዘዴ ምን ሐሳብ አሰቡ? ክርስቶስን መስቀል ሶስቱን የመስቀሎች ማለት ነው ፈያታዊ ዘማንና ፈያታዊ ዘጸጋም ወይም ደግሞ ጥጦስና ዳክሮስ በቀኝና በግራ በክርስቶስ በቀኝና በግራ የተሰቀሉበትን መስቀልም አብረው አድርገው የክርስቶስ መስቀል ደግሞ ከስር አድርገው በጣም ይገርም ከስር አድርገው ቀበሩት። መቅበር ብቻ አይደለም፣ መቅበሩ ጥሩ ነው። መቅበር ብቻ አይደለም፣ እስራኤላውያን ወይ ደግሞ አይሁዳውያን በሙሉ ምን ያደርጉ ነበረ? የቤታቸውን ቆሻሻ አይገርም? የቤታቸውን ቆሻሻ እኮ ነው። የቤታቸውን ቆሻሻ እየወሰዱ እንዲደፉ ትእዛዝ ተሰጠ። ትእዛዝ ማለት ያ ለ300 ዓመት ያክል ቆሻሻ ሲደፋበት ቆየ። ያ ከ300 ዓመት በላይ ማለት ነው። እስከ 400 የሚለዋሉ እስከ 300 ምክንያቱም ንግስት እሌኒ የተነሳችው በ4ኛው ክፍለ ዘመን ነው። ብቻ በጣም ብዙ ቆሻሻዎች እዛ ጋር ሲደፉ ኖሩ። በጌታ መስቀል እኮ ነው የጌታ ስጋዎች ንጹህ የሆኑ የጌታ ስጋ ያረፈበትን መስቀል አክብረህ ታስቀምጠዋለህ እንጂ የቆሻሻ መድፊያ ታደርገዋለህ? ይህ ክፋታቸው ጥግ ያለማመናቸው መጨረሻ ክርስቶስ ተነስቶ ቢያርግ እንኳን የተሰቀለበት መስቀል ላይ እንኳን መቅበር ምንም አላዳገታቸውም እስራኤላውያን እና ያንን ሲደፋበት ሆኖ በጣም ትላልቅ ተራራ ሆነ። በጣም ትልቅ ተራራ ማለት ታዲያ ምን ይሆን? አንድ ደግ እግዚአብሔር የምትፈራ ክርስቶስን የምታመልክ ክርስቲያን ነበረች፣ ንግስት እሌኒ። በእውነት ቤተክርስቲያን ታከብራታለች። ንግስት እሌኒ በተለይ ልጇ በቤተክርስቲያን በጣም ብዙ አሁን የምናየውን የቤተክርስቲያን መዋቅር ስትራክቸር እነዚህ ናሪዎስ እንዲወገዙ ጉባኤ የጠራው ቆስጠንጢኖስ ነው። አጽዋማት አሁን የምናየው በእሱ አዋጅ በዲሜጥሮስ አማካኝነት የተስተካከለ እንትን ያሉ ናቸው። ሌሎችም ብዙዎችን ማንሳት እንችላለን። እና ንግስት እሌኒ አንድ ስዕለት ተሳለች። አንደኛ የተወለደው ልጅ አሕዛብ ስለሆነ አባቱ ደግሞ እሷ ምንም በቤት ብታስተምረው አባቱ ክርስትና እንዲቀበል አይፈልግም ነበር እና ንጉስ ሲሆን ወይም ደግሞ ልዑል ሲሆን እንዲህ ብላል፣ ልጄ ክርስቲያን ሆኖ ተጠምቆ ካየሁ አለች የጌታዬን የመድኃኒቴን የኢየሱስ ክርስቶስን ምን መስቀል አስቆፍሬ ወይም ደግሞ ፈልጌ ያገኛለሁ አለች። ብዙ ቅዱሳን ተስለዋል። አንድ ልጅ ነው ያላት ተስለዋል። ታስታውሳላችሁ እንግዲህ በመጽሐፍ እንደምናነበው የሳሙኤል እናት ሐና ልጄ ሴት በወልድ ታገልግለኝ ያለ ቤተ መቅደስ እንድታገል ወንድ በወልድም ለቤተ መቅደስ አገልግሎት ለካህን እንዲሆን አደርጋለሁ። ኢያቄምና ሐና ይህንን ሐሳብ ደግመውታል። ልጅ ብትሰጠኝ ታገልግለኝ አልልም። ሴት ከሆነች ሐርና ወርቅን አስምታ እየሰፋች ቤተ መቅደስን እንድታገለግል፣ ወንድ ከሆነ ደግሞ እያጠነ በማይጠንት እንዲያገለግል ስለት ብጽዓት እሰጣለሁ ተብሎ ተስለዋል። ሌላው ደግሞ አንዳንዶቹ ደግሞ ቅዱሳን የሆነ የተለየ ተምኔት አላቸው ምኞት። ለምሳሌ ቅዱስ ኤፍሬም የእመቤታችን ምስጋና እንደ ምድር አሸዋ እንደ ሰማይ ከዋክብት በዝቶልኝ ብሎ ይመኝ ነበረ። እንደተመኘውም አደርጋለታለች። ውዳሴዋን እንዲደርስ ልቦናውን አይምሮውን አስተካክለታለች። አባ ሕርያቆስም እንደዛው ማለት ነው። ይቺ እናት ግን ተምኔቷ የጌታ መስቀል ማውጣት ነበር። የተቀበረውን ወይ ደግሞ ያላየችውን ያ ጌታ የተሰቀለበት መስቀል ፈልጋ ማግኘት ነበረ እና ግን የት እንዳለ አታውቅም። የት እንዳለ አታውቅም። ስለዚህ
ስታስጠይቅ ከጥንት ከነበሩ ሽማግሌዎች አንዱ ኪራኮስ የሚባል አንድ ሽማግሌ አስጠርታ የጌታ መስቀል ወዴት እንዳለ እንዲነግራት ጠየቀችው። ያን የጌታ መስቀል ይህን ቅድም ያወራነውን ታሪክ በሙሉ ነገራት ስለሷ። ስለዚህ ከነዚህ ሶስቱ ተራሮች አንዱ ነው አላት። ከነዚህ ከሶስቱ ተራሮች አንዱ ከሆነ የትኛው እንደሆነ የት እናውቃለን ብላ ስትጨነቅ፣ ሌላ ደግሞ ጥበበኛ ስለነበረ ያ ኪራኮስ መላ ሰጣት። እንዲህ አለ፣ ደመራ ደምሬ ዕጣንም ጨምሪበት፣ ከዛ ጢሱ መስቀሉ ያለበትን ቦታ ምን ይልሻል? ያመለክትሻል አላት። ደመራ ተደመረ። ሳንድሮስ የሚባል ዕጣን ተጨመረ። ሮዳስ የሚባል ዕጣን ተጨመረ። ብዙ ዕጣኖች ተጨመሩና ያ ደመራ ተቃጠለ። ለካ ደመራ ሲቃጠል ጢሱ ወደ ላይ ወጥቶ የጌታ መስቀል ወዳለበት ላይ ዝቅ ብሎ ሰገደ ይላል ሊቁ። በዚያን ሰዓት ከመቅጽበት ሳትውል ሳታድር አዋጅ አስነግራ መስከረም 17 ቀን ቁፋሮ ተጀምሯል። ይህንን ይዛ ቤተክርስቲያን መስከረም 16 በዋዜማው የደመራ በዓል ላርጋ በተጀመረበት ደግሞ የመስቀልን በዓል ታከብራለች ማለት ነው። እንግዲህ ይሄ መስቀል መስከረም 17 ቁፋሮ ተጀምሮ መጋቢት 10 የጌታችን የወዳጃችን ኢየሱስ ክርስቶስ ቁፋሮ ንግስት እሌኒ አሰሳ አግኝታ ሐሰሰት እሌኒ ንግስት ሐሰሰት መስቀሉ ብለው ሊቃውንቱ እንደሚዘምሩት አሰሳ ፈልጋ አግኝተዋለች። ልክ የጌታ መስቀል ሲገኝ እንደ ጥንቱ ዕውራን አብርቷል፣ አንካሶች እንዲሄዱ አድርገዋል፣ ድውያን ተፈውሰዋል፣ የታመሙት ሁሉ ተፈውሰዋል፣ የሞቱትም ተነስተዋል። ሞት ድል አድርገው ተነስተዋል ማለት ነው። ያ የጌታ መስቀል ልክ የጌታ መስቀል ሲገኝ በአካባቢው እንደ ነጸብራቅ ሆኗል። በጣም ብርሃን ሆኗል። ብርሃን የምንለው መስቀል ብርሃን ለእለ አመነ፣ ለእኛ ለምናምን ሁላችን መስቀል ምናችን እንሆናለን? ብርሃናችን፣ እውነትም ብርሃናችን ነው። ያጣነውን የጨለመብን ህይወታችን ብርሃን የሆነው በመስቀል ላይ ክርስቶስ ይሰቀል። ከዚህ በላይ ብርሃን የለም እኮ። ኢሳያስ በጨለማ የሄደ ህዝብ ታላቅ ብርሃን ወጣለት ያለው አይደል? ያ ታላቅ ብርሃን የወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱን አሳልፎ ሰጥቶ ልክ ነፍሱን ከስጋው ቅድስት ነፍሱን ከቅዱስ ስጋው ለይቶ ተፈጸመ ሲል በሲኦል ገብቶ ሰላም ለእናንተ ይሁን ብሎ ሲላቸው ብርሃን በእነሱ በራና ያቺ ብርሃን መርታ ገነት አስቀምጣቸዋለች። እዚህ መስቀል ለክርስቲያኖች፣ ለኦርቶዶክሳውያን፣ ለሁላችንም አርማችን፣ ብርሃናችን፣ ቤዛችን፣ መድኃኒታችን ስለሆነ እናከብረዋለን፣ እናመሰግነዋለን። እንግዲህ ይህን ያክል ካልን ይበቃናል። ይቆየን። ስብሐት ለእግዚአብሔር።